ሰግጥ ጉዞ ነው። ሰግጥ ፈምስ ቱር ነው። አንተ በለው እኔ ያልለው ምክንያቱም ምንድነው ኃጢአት አደረጉት እኮ ኧረ በመድኃኒዓለም ለቃሉ እኮ በቂ ማብራሪያ ተሰጥቷል ቢለው ራሱ ምን ችግር አለ? ልጁም በጣም ፌመስ ስለሆነ እንደዛ ስለሆነ ነገሩ ተጫጫሰ እንጂ ከዚህ በላይ ብዙ ሲሉ የሚውሉ አሉ። እናያቸዋለን እኮ አስደናቂ ነገር እዛ ዳር ቆመህ እንደ አንድ ዘመንና እድሜውን እንደጨረሰ እንትን ቁጭ ብለህ በእኛ ጊዜ ቀረ እንትን አላምንም። ከወጣቱ ጋር ተሰለፈ ለምን መንግስት እንደምትሉ አይገባኝም። እኛ እኮ ተለጣፊነት ከመንግስት ጋር ተለጥፎ ብዙ ሀሳቦች ምን ያስለጥፈናል? ከመንግስት ጋር የማህበራችን አባል እኮ ነው አዶናይ የማህበሩ አባል። እንደውም ማህበሩ ላይ አመራር ቦታ ሁሉ አለው። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል። ዓላማውም አሪፍ ነው። እሺ ጉዞ ነው ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ። እንደዛ ጉሮሮ እስኪደርቅ እየተናገረ ትርጉሙን አንቀበልም በቃ እኛ ባልነው ነው ትርጉሙ ብሎ መገገም ምን ይባላል? ሻው እየተንጫጫን ያለ ነው። አንዱን ጥያቄ መንጫጫታችሁ ጥሩ ነው። መገኘትህ ጥሩ ነው። መንጫጫት ጥሩ ነው። መንጫጫታችሁ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። ለአንተ እኮ ነው ጋጥ ወጥነቱ እኮ ለአንተ ነው እግረኛው። ለብዙዎቻችን ይሄ ጋጥ ወጥነት አይደል። ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው። ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። ይሱዬ ምን ማለት ነው? በዚህ የተነሳ ነው አዶናይ የታሰረው የሚል ነገር ወጥቷል እንዴ? ከፌዴራል ፖሊስ የወጣ ነገር እኮ የለም። በጣም እንግዲህ ትውልድን ያጠፋሉ የሚባሉ ሰዎች እኮ አሉ እኮ በጣም ብዙ ማለት ነውና እነሱን ሰዎች ሰመረ ባሪው ሲተቻቸው ሰምቼ አላውቅም። ለምንድን ነው የማይተቻቸው? እንዳይሞለጭ እንዳይሰደብ ስለሚፈራ ነው። ባይ ዘ ወይ ማለት እንደነሱ ተሳዳቢ ቢሆን ኖሮ ይናገሩት ነበር። አይደርሱበትም። በእውነት ተደብቀ ገደል ውስጥ ቁጭ በለው ምንድነው አለ። ሰራዊትን በጣም በቃ አታክ ለማድረግ ተፈልጎ ነው የተጠራበት። ሪዝን ራሱ እንደ ወንጀለኛ ታይቶ ነው። ኢትዮጵያ ውስጥ ግን በትምህርት ብቻ ያልፍልኛል ብለው ማሰብ ዘበት ነው። የትምህርት ሚኒስቴር የሆኑት ብርሃኑ ነጋ እኮ ይህንን ነገር አስረግጠው ተናግረዋል። ጥሩ ህይወት ለመኖር የዩኒቨርሲቲ ዲግሪ ያስፈልጋል ያለ ገንዘብ ለማግኘት ነው፣ ጥሩ ነው ለመኖር ነው ምናምን ለሚለው ብዙ እንደማያስገኝ አካዳሚሻን ብዙ ገንዘብ አያገኙም ድሮ። ሰላም ጋይስ እንዴት ናችሁልኝ? አማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሰን መጥተናል። ሰሞኑን እንግዲህ አይኖ ብዙ ተጠፋፍተን ነበር ትንሽ ቀን ያው የተፈጠረውን ነገር ታውቃላችሁ። በጣም እኔ ቪዲዮ ራሱ መስራት ደብሮ የነበረ እውነት ለመናገር ማለት ነውና እንዴት በጣም ብዙ ነገር ነበር አይምሮ ላይ ሲመላለስ የነበረው ማለት ነውና እንዴት ነው መስራት የሚቻለው ሶሻል ሚዲያ ላይ እዚህ ሀገር ሆኖ ማለት ነው። እንዴት ነው ነፃነታችንን አግኝተን መስራት የሚቻለው የሚለውን ነገር በጣም ሳስብ ነበረ። ብቻ በጣም ይጨንቃል እውነቱን ልንገራችሁ ማለት ነውና ታዝናላችሁላ። አንዳንድ ሰዎች የሚናገሩት ነገር ያበሳጫቸዋል ምናምን ነገር እና ያን ብስጭቴን ይዤ መጥቼ ምናምን እዚህ ላይ ወጥቼ መናገር አልፈለግኩኝም ማለት ነውና በጣም ብዙ የምትይዙት ነገር አለ። በጣም ብዙ አናዳጅ የሆኑ ሰዎች አሉ፣ በቃ ለመረዳት የማይፈልጉ ማለት ነው። ያው በሰሞኑ ሲቹዌሽን ላይ ማለት ነውና አንዳንዴ እንደዚቹ ጠፋ ብሎ ትንሽ የተወሰኑ ቀኖችን ጠፋ ብሎ መምጣቱ የተሻለ ነው፣ ራስን አረጋግቶ በሚለው ነው እንግዲህ እንጂ በጣም ብዙ ነገሮች ያናዳሉ እውነት ለመናገርና ብቻ እስኪ ያው ዛሬም የመጣ ነው እንግዲህ በትላንትናው ዕለት ያው ስለ ሰግጥ ፈምስ ስለ አዶናይ ጉዳይ ሰራዊት ፍቅሬ እንግዲህ በእግረኛው ሚዲያ ላይ ቀርቦ የሰጠው ኢንተርቪው ነበረ። በጣም ብዙ መነጋገሪዎችን እያስከተለን ያለው ሰራዊት ፍቅሬ ኢንተርቪው ከሰጠ በኋላ እግረኛው ሚዲያ ላይ ብዙ አነጋጋሪ ጉዳዮችም ተነስተዋል። የተወሰኑ ቪዲዮዎችን ለማየት እንሞክራለን። ሰራዊት ፍቅሬ የሰጠውን ምላሽና እግረኛው የጠየቃቸው አንዳንድ አግባብ ያልሆኑ ጥያቄዎችም አሉ። እስኪ ለእነሱም በቻልነው መጠን ምላሽ ለመስጠትም ሪያክት ለማድረግ እንሞክራለን። ቀጥታ ወደ ቪዲዮ እንሂድ። የት ነው የተገኘው? ምንድን ነው ያለው? ሰራዊት እንዴት ነው የተገኘው የሚለውን ማወቅ ነበረባቸው። ለማንኛውም እንድታውቀው ያህል እንዴት ነው የተገኘው የሚል ጥያቄ ላንሳ። ለኔ ንገረኝሽ ስለምትል እሺ። የጠራን አፍሮሃብ የሚባል ድርጅት ነው በኢስት አፍሪካ የቲክቶክ አዋርድ ሊያዘጋጅ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነውና አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናረጋለን። ኢትዮጵያን የማስተዋወቅ ስራ ነው አሁን ያሉንን በጣም ብዙ ነገሮች ያሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደ ማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም። በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን።
እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናችን እና እነዚህ ሰዎች አክብረው ከጠሩን ፕላስ ይሄ ጉዞ ምንድነው ያለው ነገር ሲሚው እንወቃው እንዴት ነው በሚል ሄድኩኝ። አሪፍ ዝግጅት ነበረ። በጣም ትልቅ ዝግጅት ነው። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስሊ። ምክንያቱም ብዙ የምታውቀው ነገር አለ። ያው የኛ ሀገር አርቲስቶች ከአርት ጋር ቀረብ ያለው ሰው ማለት ነው ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው፣ የኪነ ጥበብ ተሰጥኦ ነው። ከአርት ጋር ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለም። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ አይደለም። ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የጠራነው። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርህም። አለኝ ጉዞ ላይ ሊጓዙ ነው። ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው። ሰግጥ ፈምስ ቱር ነው። አንተ በለው እኔ አልለው። ምክንያቱም ምንድነው ኃጢአት አደረጉት እኮ። ኧረ በመድኃኒዓለም ለቃሉ እኮ በቂ ማብራሪያ ተሰጥቷል ቢለው ራሱ ምን ችግር አለ? ሰራዊት ማለት ነው። ያኛው ደግሞ የሆነ በቃ እንጃ ሰራዊትን የማይመጥነው የሆነ በቃ የሆነ እንዴት ነው ሰይጣናዊ ነገር የሚከናወንበት ምናምን ቦታ ላይ ሄደ አስመሰለው ማለት ነው። አጠያይቁ ራሱ ማለት ነው ሌላ ነገር የሚከናወንበት ቦታ ላይ ሄደ እኮ አስመሰለው። ሌላ አይነት ነገር ውስጥ ማለት ነው። እንዴት ነው ነገሩ እያልን ብንጠራው ይሻለኛል። ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን። ልጁ በጣም ፌመስ ነው። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የእኛን የህዝብ ተቀባይነት ምን ያህል ሰው ያቸዋል የሚለውን በማየት ነው የሚመጡት። እና እስቲ ምንድነው አላማው ምንድነው? ሄድን እና ቁጭ አልኩ። ከፊት ከምናምን ነው ምናምን እንግዲህ የለም እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት። ቁጭ ብለን ስናይ እንደዚህ ነው ቱር ነው ምናምን ዞሊት እንግዲህ ርዕሱ ላይ አልተስማማው። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው ምልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። አየናይ ጥሩ ነው እንግዲህ ይሄን ቢቀይሩ ጥሩ ነው በራስህ ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አትችልም። ከዛ ፎቶ እንነሳ ተባለ። አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር። በአጋጣሚ ስለወጣ ፎቶ ተነሳን and just go ወደ ቤቴ በቃ ይኸው ነው። እንደው ዝም ብለህ ሰማው ማሪፍ ነው። እሺ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ። እኔ ደስ ይለኛል። እንደዚህ የሚቀጥልና ችግር የሚያመጣበት ከሆነ ይቀይረው በዚህ ግን ያናዳል በጣም እግዚአብሔር። እንደዛ ጎሮሮ እስኪደርቅ እየተናገረ ትርጉሙን አንቀበልም በቃ እኛ ባልነው ነው ትርጉሙ ብሎ መገገም ምን ይባላል? ሻውን የመድኃኒዓለም ያለ እንዴ ስም አወጣጥ ላይ የሚያማክረን ምን እንነግረዋለን? ችግር የለብን እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ልክ ናቸው እኮ እነሱም ግን ምንም አላጠፉ። ይሄ ትክክል አይደለም። እዛው ነገርካቸው እንደዛ ሰው አንድ ነገር አልነገርኳቸው ሰርሽ አይመለከተኝም። ይሄን ራሱ ሰራዊት የተቃወመበት ምክንያት የሚመስለኝ በቃ ያው ከአብዛኛው ሰው ጋር ለመስማማት ነው። አሁን ላይ እንግዲህ አብዛኛው ሰው እየተቃወሙት ስለሆነ ሚዲያው ላይ ያሉ ሰዎች ማለት ነው ይሄን ነገር የሚያንጫጩ ሰዎች እየተቃወሙት ስለሆነ ከነሱ ጋር ያው እነሱን ላለመቃወምና በቃ ላለመተቸት በሚል ነው እንጂ ተስማምቶ እንዳልሆነ ያስታውቃል እሱ ራሱ ማለት ነው። የምር በትክክል መረዳት የሚፈልግ ሰው በቃ ተረድቶታል እኮ ምን አይነት ሰዎች እንደሆኑ። ቋራጣ ተጋብዘሃል እኮ ኖ እኔ በቃ ተጋብዣለሁ። አንተ ትውልድን የመቅረጽ አይደለም ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠየቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ እየተንጫጫን ያለ ነው። አንዱን ጥያቄ መንጫጫታችሁ ጥሩ ነው፣ መገኘትህ ጥሩ ነው መንጫጫት
ጥሩ ነው መንጫጫታችሁ። ኧረ ይመቸው መገኘትህ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። በዚህ ውስጥ የሚገኘውን ብቻ ለአንተ እኮ ነው ጋጥ ወጥነቱ እኮ ለአንተ ነው። እግረኛው ማነህ? እንዲህ ለብዙዎቻችን ይህ ጋጥ ወጥነት አይደለም። ምንድን ነው ሲሰራ ያየኸው ጋጥ ወጥነት ተግባር? እሱ አሁን የመድኃኒዓለም ያለ እንዲህ ያሰበ ነው። አንድ በዚህ በኩል አለ። የተገኘሁት ግን ሳትሄድ ላርም ነው። እሺ ብዙ ሳትሄድ እዛ ቦታ ላይ የነበረው ድባብ ይሄድ እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም ለኔ። ከዛ በኋላ ግን ይሄ ካለቀ በኋላ ግን ከአዘጋጆቹም ጋር ከምኖቹም ጋር ተነጋግረናል። ይሄ ነገር ቀየር ርዕሱን የማስቀየርም እንትን ስልጣን የለንም። አይ እንደው ባይሆን ጥሩ ነው። ከሌሎችም ሰዎች ጋር ተነጋገር እንደውሉ እንደው እንደዚህ ሳርሽ እንደዚህ አይተን ምናምን ኧረ ቢነገረው ምናምን አሉ። ስማቸውን እዚህ መጥራት የማያስፈልግ እና ተነገረው፣ ቀየረ። እንደገና ደግሞ ለምን እንደቀየረው ደግሞ በማይታወቅ ሁኔታ ድጋሚ ደግሞ እንደገና ወደዚህ መስመር መጣና ይሄ ብዙ ሰማውም አሪፍ ነው። ጉዞ የልጁ እንትን አለ። አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው። ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጀነሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል። ልጁም ሲሸለም እኔ ነበርኩ ሸለም። ሶስቱንም የቲክቶክ አዋርድ ሸላሚ እኔ ነኝ። አሁን እስር ቤት ነው። ትልልቁን አዋርድ የትም ሊሆን ይችላል። እሱ ችግር የለውም። እንግዲህ እሱ ነገ ተነገ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። ይሱዬ ምን ማለት ነው? በዚህ የተነሳ ነው አዶናይ የታሰረው የሚል ነገር ወጥቷል እንዴ? ከፌዴራል ፖሊስ የወጣ ነገር እኮ የለም። ሰግጥ ፈምስ በማለቱ ነው አዶናይ የታሰረው የሚል ነገር የለም እኮ እስካሁን። እንደውም የፌዴራል ፖሊስ እንደተናገሩት ከሆነ እኮ ከነ ጃኒ ጋርና ከነ ኢቫን ጋር በተያያዘ ጉዳይ በአለባበስ ጉዳይ እንደታሰረ ነው እንግዲህ የፌዴራል ፖሊስ እንደውም የገለጸው አይደል እንዴ? ምን ለማለቱ ነው? ሰግጥ ፈምስ ብሎ መናገር ያሳስራል አያሳስርም የሚለውን ነገር እንግዲህ ወደፊት ለፍርድ ከቀረበ በኋላ አዶናይ በዚህ ምክንያት ታስሮም ከሆነ የምናውቀው ጉዳይ ይሆናል። እስካሁን ድረስ ግን እስከዚህ ሰዓት ድረስ ግን የታወቀ ነገር እኮ የለም። ሰግጥ ፈምስ ስላለ ነው የታሰረው እያለን ነው እግረኛው ማለት ነው። እና እዚህ ጋር እየሳተ ነው ያለው። እኔ ሰራዊት በትክክል ራሱ እየመለሰለት አይደለም። አይ እኔ ብዙ ፈቃደኛም ስላልሆንኩ ነው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም። ከላለመተቸት ነው እንጂ አሁን ሰራዊት ዶሮ አምኖበታል። እውነቱን ለመናገር ማለት ነው አላማውን ምናምን አምኖበታል ግን እንጂ ልክ አይደለም። ይሄ እንደዚህ ይሄ ባይሆን ጥሩ ነው። በቃ ይቀየር። ሌላውን ነገር መስራት ይችላል። ምክንያቱም በጣም ብዙ ነገሮች ይሰራሉ። እንደው ከዚህ ዋሰ ስንት ስድ የሆኑ ቃላቶችን የሚናገሩ ሰዎች እያሉ እግዚአብሔርን እነዛን ሰዎች እኔ ካፋቸው እንደዛ ላለመሰደብ ፈርቶ ነው እነ ሰመረ ባሪያው ራሱ እነዛን ሰዎች ሲተቹ አይቻቸው አላውቅም ማለት ነው። በጣም ብዙ ቲክቶክ ላይ በጣም እንግዲህ ትውልድን ያጠፋሉ የሚባሉ ሰዎች እኮ አሉ እኮ በጣም ብዙ ማለት ነው። እና እነሱን ሰዎች ሰመረ ባሪያው ሲተቻቸው ሰምቼ አላውቅም። ለምንድን ነው የማይተቻቸው? እንዳይሞለጭ እንዳይሰደብ ስለሚፈራ ነው። ባይ ዘ ዌይ ማለት ነው እነሱን ሰዎች ከነካ እንዴት እንደሚሞለጭ እንዴት እንደሚገቡለት ያውቃል ማለት ነው። እዚህ ኢትዮጵያ ውስጥ ራሱ እየኖሩ ማለት ነው ምን አይነት ተሳዳቢ የሆኑ ሰዎች ልቅ የሆኑ እናትን የሚሳደቡ ምን አይነት ሰዎች እንዳሉ እኮ የምናውቀው ነገር ነው አይደል? ምንም የሚደባበቅ ነገር እኮ አይደለም አይደል? እነሱ ሰዎች አሁን እነዚህ አዶናይን የሚተቹ ሰዎች አንድ ቀን ወጥተው ሲናገሩ ሰምቼ አላውቅም። ለምን? ፈርተው እንዳይሰደቡ ማለት ነው። አዶናይ ምንም አይናገረንም እንደዚህ አይነት ቃል ከአፉ አይወጣም ብለው ስለሚያስቡ ነው እንደዚህ በጀማ የሚወርዱበት ያሉት ማለት ነው። እንደነሱ ተሳዳቢ ቢሆን ኖሮ ይናገሩት ነበር? አይደርሱበትም በእውነት። ለምን? እናታቸውን ማሰደብ አይፈልጉም። የሆነ ቤተሰባቸውን ማሰደብ አይፈልጉም። የሆነ ኢንሴኩሪቲያቸው ተነክቶ መሰደብ አይፈልጉም። የምሬን እኮ ነው የምነግራችሁ ማለት ነው። ይሄ ሁሉ ነገር ያመጣበት በቃ አዶናይ ጨዋ ስለሆነ ብቻ ነው። በእውነት ነው የምላችሁ ማለት ነው። በጣም ነው የሚያበሳጨው ግን እኔ እንጃ በጣም ነው የሚያናዱተኝ ማለት ነው። እንደዚህ እንዴት ለመጥፎ ነገር ሰው እንዴት ይተባበራል? ለምቀኝነት እንዴት ሰው እንዴት ይተባበራል? በጣም የሚያሳዝነው ግን በጣም ማለት ነው። ለእናንተ ልብስ ተሸፋፍኖ ቁጭ ብሎ የሆነ መድረክ ላይ ብቻ እንትን ይላል። ከዚህ አይደለም እኔ የማምነው። የመጣው
የሄደውም የመንግስት ስርዓት አንተን እኮ የሚፈልግህ እኮ በመንግስት ስርዓት እኮ ለምሳሌ ይሄ ከባድ የሚሆነው ከአንደኛው ከኤክስ የፖለቲካ ፓርቲ ወደ ዋይ ከዋይ ወደ ዜድ እንደሱም የሚሆኑ አሉ እያየናቸው ነው። እሱ አይደለም ጥያቄው። አርቲስት ስትሆን የአርት ስራ ነው የምትሰራው። ትልልቆቹን አርቲስቶች ድሮ ተመልከት። ከነሱ ጋር ለመፎካከር አይደለም። ነፍሳቸውን ይማርና እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ አይደሉ? እንዲህ ሲጠሩ ነው ደስ የሚላቸው። እኔም እንደዚህ ሲጠራቸው ነው ደስ አፈሩ ይቅለላቸው። እሺ እሳቸው አሜን። እሳቸው በጃንሆይም ጊዜ ቤተ መንግስት ነበሩ፣ በደርግም ጊዜ ቤተ መንግስት ነበሩ፣ በኢህአዴግም ጊዜ ቤተ መንግስት ነበሩ። ክብር ናቸው። እንደገና የውጭ ድርሰቶችን ምናምን ስታነብ የኛ ምንም ሀገር አንዳንዶቹን እንደ በደንብ የገባቸውን ታነብ ትልልቅ ግብዣ ላይ ጀነራሎች፣ አድሚራሎች፣ ሚኒስትሮች፣ አምባሳደሮች፣ ከፍተኛ የስነ ጥበብ ሰዎች፣ ሰዓሊያን፣ ደራሲያን ምናምን ተገኝተዋል ምናምን ይባላል። እና እኛ ደግሞ ለዚህ አገር እንግዲህ ከሰራነው ነገር አንጻር አርቲስቶች ሲባል ከፊት ስለሆነን ትጠራለህ፣ የትም ቦታ እዚህኛውም ቦታ ላይ ትጠራለህ እንትላለህ ምናምን እና እንደሱ ለምን እንደማይታይ ግራ ይገባኝ። ተደብቀ ገደል ውስጥ ቁጭ በለው ምንድነው አለ። እኛ አንደኛ ቀኔ እና ማደስ ምናምን አይደለም። እኛ የምንሰራው ስራ ምንድነው ነው። እሳቸው የሚሰሩት ስራ አለ፣ እኛ የምንሰራው ስራ አለ። አንዳንድ ጊዜ ለስራ ስትፈለግ የምትሰራው ስራ የምትችለውን ስትጠይቅህ ብዙ ጊዜ ተናግሬያለሁ። አሁን እዚህ ጋር ማንሳት ብዙ አልፈልግም። ፓርቲ እንትን ምናምን የሚባል ነገር አይደለም። እኔ ሀገር ለሚባል ነገር እሰራለሁ። ሀገርን ደግሞ ሪፕሬዘንት የሚያደርግ መንግስት ነው። ይሄ እኔ እኮ የመንግስት ነገር በፍጹም መስማት ማየት ምንም አልፈልግም። እንዴ አንደኛ ትጠራለህ፣ በቃ አይከብድህ። የእውነት ለመናገር አሁን እንደዚህ ነኝ ማለት አያስፈልግም። ሌላ ሰው ቢያወራ ጥሩ ነው። የሚያወራ ስለሌለ ነው የማወራለህ። ምክንያቱም ሌላ ሁሉ በቃ ጥግ ላይ ቆሞ ምናምን በቃ የኪነ ጥበብ ሰው አንሶላ እናንተ ልብስ ተሸፋፍኖ ቁጭ ብሎ የሆነ መድረክ ላይ ብቻ እንትን ይላል። እንደዚህ አይደለም እኔ የማምነው። እንደ አባት ልጆችህ ጥሩ ትምህርት ቤት እንደሚባሩ ለእነሱም እንደምትሰራ አውቃለሁ። በትምህርት ታምናለህ ማለት ነው። ይሄን ሳልጠይቅህን ያውቃለሁ። ይሄ አብረኸው የተገኘኸው አዶናይም ደግሞ ያልከኝ ልጅ በትምህርት የማያምን ነው። የትም በምንም አታመጡም በትምህርት ብሎ የሚያምን ሰው ነው። አይጋጭም ማለት ትምህርት አይጠቅምም ማለት ተምራችሁ ኢትዮጵያ ውስጥ ህይወታችሁን መቀየር አትችሉም ብሏል። አዎ እኔም እላለሁ እደግመዋለሁ። የተማረ ሰው አሁን ላይ ተምሮ ህይወቱን እየቀየረ አይደል። አብዛኛው ዶክተሮችን ገብቷቸዋል። አብዛኞቹን ደሞዛቸውን በቃ የተማሩ ሰዎች የሚባሉ ኢትዮጵያ ውስጥ ደሞዛቸውን ማየት ይቻላል። ምን ኦኬ ዝም የሚባል ነው? እያወቃችሁ ዝም በሉ ነው? እኔ አልገባኝም። ምን ያሁን እኔ እንጂ ትምህርት አይጠቅምም ያለበት ቦታ የለም ጭራሽ በጭራሽ አዶናይ ማለት ነው። አታመጣልኝም። ይሄ እንግዲህ ከሚያው ነገር እሱ ከገጠመው ነገር ተነስቶ ሊሆን ይችላል። አላለም እኮ አሁን እርግጠኛ መሆን ስላልቻለ ብሏል ብሎ እንትን አለው ማለት ነው። እንግዲህ አሳመነው እንጂ ያላየውን ነገር አላለም ብሎ ደግሞ ሊከራከር አይችልም። ለምን ሰራዊት ፍቅሬ ልጁን አዶናይን ብዙ ጊዜ ላይከታተለው ይችላል። ከስንት አንዴ ነው ሊያየው የሚችለው። ምን ይመልስ እዚህ ጋር? ብዙ የሚከታተለው ሰው አይደለም። አላለም ለማለት ራሱ አያውቀውም አዶናይን። እዚህ ጋር አሁን እኛ ብንሆን እንከራከራለን። እስኪ አምጣ አንድ ቪዲዮ ልትለው ትችላለህ። ትምህርት አይጠቅምም ያለበትን አንድ ቪዲዮ አምጣ ብሎ መጠየቅ እኮ ነው። አትማሩ ወይ ደግሞ ያለበትን አትማሩ አላለም በጭራሽ። ግን ሪያሊቲውን አውርቷል። በቃ ፋክቱን አውርቷል። በቃ እንደ እውነታውን ማለት ነው። የተማረ ሰው ኢትዮጵያ ውስጥ እየተቀየረ አይደለም ብሏል። ገብቷቸዋል። እኔም ደግሜዋለሁ። ይሄ እውነታው ነው። ግን አትማሩ ማለት ግን አይደለም። ያ ማለት ግን ግዴታ ነው። ያልተማረ ሰው አሁንም ቢሆን ማቹሪቲ ሌቭሉ የብስለት ሌቭሉ ሌላ ነገር የማሰብ የማሰላሰል አቅሙ ደካማ ይሆናል የሚል ሀሳብ ነው ያለኝ አሁንም ድረስ ማለት ነውና በዚህ ዘመን በዚህ ጊዜ እኔ ልጄን የማስተምረው በቃ ተምሮ ተቀጥሮ የሆነ ቦታ ላይ ምናምን ህይወቱ እንዲቀይር አይደለም፣ ማወቅ ስላለበት ነው። በቃ አንዳንድ ነገሮች ላይ ጭንቅላቱ መብሰል ስላለበት ነው። ከእድሜ በተጨማሪ ትምህርት ያበስላችኋል። በቃ የሆነ ያህል ካልተማረው ህብረተሰብ የማቹሪቲ ሌቭላችሁን ይጨምርላችኋል። በቃ ለዛ ብዬ ነው ያው ልጄን የማስተምረው ወደፊት። ይሄን እሱ መጠየቅ ነው። እኔ በዚህ አላምንም። የሚማረው እግዚአብሔር ይስጠው ግን ጎበዝ ነው። በተሻለ መጠን ጥሩ ምርቶችን ለመመለስ ነው የሞከረው ሰራዊት።
ለምን መሰለህ? አሁን ሁሉም ሰው የምማረው ለገንዘብ ነው፣ ገንዘብ ለማግኘት ነው፣ ጥሩ ነው ለመኖር ነው ምናምን ለሚለው ብዙ እንደማያስገኝ አካዳሚሻን ብዙ ገንዘብ አያገኙም ድሮ አካዳሚሻን ውጭም ሀገር ብትሄድ እዚህም ብትሄድ ብዙ እንትን ናቸው የተረጋጋ እንትን በቃ የሆነ ውጭ እንኳን የተሻለ ኑሮ አትሊስት ትኖራላችሁ። የተማረ ሰውና እንኳን የተማረ ሰው አይደለም ያልተማረ ሰው ራሱ ስራ ሲሰራ ምን ያህል እዛ ሄዶ ዝም ብሎ ኖርማል ኢምፕሎየር እንኳን ሆኖ ምን ያህል ገንዘብ እንደሚያገኙ እናውቃለን። ከኛ ሀገር በጣም የተሻለና ህይወታቸው የሚቀይሩበት የራሳቸውን የቤተሰባቸውን ህይወት የሚቀይሩበት ነርሲንግ ብትማሩ ውጭ ሀገር ሄዳችሁ ምናምን የተሻለ በጣም ጥሩ ደሞዝ ነው የሚከፈላችሁ። ሌላም ነገር ላይ ደግሞ እንዲሁ የተማረ ሰው ስትሆኑ የኛ ሀገር ዶክተሮች አንድ ጓደኛዬ ነበር አሁን እዚህ 40 ሺህ ብር ምናምን ነበር የሚከፈለኝ አለ። የሆነ ጊዜ ላይ ትዝ ይለኛል በዶክተር ነው 40 ሺህ ብር ነበር ኢትዮጵያ ውስጥ የሚከፈል የነበረው። ዱባይ ላይ ለ3 ወር ነው ስራ ለመፈለግ ብቻ የ3 ወር የቤት ኪራይ ከፍሎ ስራ ለመፈለግ ብቻ ምናምን ነገር ቁጭ ይላል ማለት ነውና በቃ ይመጣለታል 5000 ድርሃም ምናምን ነገር ይመጣለታል። በ5000 ድርሃምማ አልቀጠርም ይላል። ኢንተርቪው ኦንላይን ያደርጋል ምናምን ነገር በቃ እንደ ጓደኞቼ 14000 ድርሃም ምናምን ካልተከፈለኝ አልቀጠርም ምናምን ሲለኝ አስታውሳለሁ ማለት ነውና እዚች ዱባይ እንኳን ሄዳችሁ ኢትዮጵያ ውስጥ ነው የተማረው ልጁ። ኢትዮጵያ ውስጥ ተምሮ ዱባይ ሄዶ እንኳን በዶክተርነት ተቀጥሮ ጥሩ ደሞዝ ያገኛል። ገብቷችኋል አይደል? ኢትዮጵያ ውስጥ ነው እያልኳችሁ ያለሁት እንጂ እኔ ከኢትዮጵያ ውጭ የተማረ ሰው ጥሩ ገንዘብ ያገኛል። እውነቱን ለመናገር ማለት ነው ህይወቱን የሚቀይር አይነት ገንዘብ ይገኝበታል። እውነቱን ለመናገር ነው የሚኖሩት። በጣም እንደው የተለየ ነገር እንትን ለማግኘት ከፈለጉ ይሄ ሌላ ነገር መነገዱ ወደዛ ወደዚህ ማለቱ ምናምን የሚጠቅማቸው ምናልባት እሱ ማለት ፈልገው ይሆናል። ግን አንድ ሰው እውቀት ማግኘት ስላለበት እውቀት በራሱ ሀብት ስለሆነ በራሱ ከገንዘብ በላይ ስለሆነ ይህንን ማግኘት አለበትና ይህንን እንደዚህ እንትን በሉ እንዲሁኑ የሚለው ነገር ላይ ብዙ አልስማማም። በዚህ አልስማማም። ይህንን እኮ ነው የኛ እዛ መኖር በተለይ አሁን የኔ ከነሱ ልጆች ጋር እዛ ጋር መሆን እንዲህ አይነት አቅጣጫ ሲስቱ ለማስተካከል እኮ ነው። በቃ ሰራዊት እኮ ከኛ ጋር የሚስማማ ነገር ነው እየተናገረ ያለው እኮ። ግን ደግሞ በትክክል ያው አዶናይ ያለውን ከዚህ በፊት ያላቸውን ቪዲዮዎች ምናምን ሁሉንም ማዳመጥ አይጠበቅበትም። ስላልተከታተለው አልሰማውም እንጂ ገብቷቸዋል። ኦልሬዲ ቢያወሩ ቁጭ ብለው በደንብ ሊግባቡ የሚችሉ አይነት ሰዎች ናቸው ከአዶናይ ጋር ማለት ነው። በትክክል እየተደማመጡ በትክክል የሚግባቡ አይነት ሰዎች ናቸው። እግረኛው ግን ጭፍን ያለ አይምሮ ስላለው ልትግባቡ አትችሉም ከእሱ ጋር እያወራችሁ ማለት ነው። ልታሳምኑት እራሱ አትችሉም። ለምን? ኦልሬዲ ላለማመን አይምሮን ድፍን አድርጎ ሰመረ ባሪያው ልታሳምኑት አትችሉም። ለምን? አይምሮን ድፍን አድርጎት በቃ አይሆንም በቃ መብት እንዳለው ነገር በቃ የሆነ አይቻልም አይነት ስታፍ ነገር ነው የሚጫወቱት። ገብቷቸዋል አይደለ? እውነታውን በቃ በጭልም ብለው ክደው ማለት ነው። በቃ በጣም በሚያስጠላ ሁኔታ አሁን ይሄ ተስተካከለ የሆነ ነገር ተፈጠረና ልጁም በጣም ፌመስ ስለሆነ በጣም ከፍተኛ ደረጃ ላይ ስለደረሰ ምናልባትም በዚህ ፕላትፎርም አይደው ነው እንግዲህ ፈርስት ይሆናል። ፈርስት አላቅም ሌላው በእኛ ሀገር በኢትዮጵያ ኦፍ ኮርስ በኢትዮጵያ እንደዛ ስለሆነ ነገሩ ተጫጫሰ እንጂ ከዚህ በላይ ብዙ ሲሉ የሚውሉ አሉ እናያቸዋለን እኮ። በጣም እግዚአብሔር ይስጥህ ሰርሽ፣ እግዚአብሔር ይስጥህ እግዚአብሔር። ያው እንዳያችሁ ነው እንግዲህ ኢንተርቪው ሰራዊትን በጣም በቃ አታክ ለማድረግ ተፈልጎ ነው የተጠራበት። ሪዝን ራሱ እንደ ወንጀለኛ ታይቶ ነው። ለምን ሄድክ እዚህ ቦታ ላይ የሆነ ቦታ ላይ እንዴት ነው በቃ በጣም የማይመጥነው ቦታ ላይ እሱ እንደሄደና እንደ እየተወቀሰ ነው ይሄ እንትን ያለው ማለት ነው የተጠየቀው። ገብቷችኋል? እንዴት ይሄዳል እዛ ቦታ ላይ ተብሎ ምን አይነት ቦታ እንዳረጉት እኔ አልገባኝም ማለት ነው። እንዴ ያረጉት እኮ እንዴት በጣም የብልግና ነገሮች የሚከናወኑበት ሰራዊትን የማይመጥነው ትላልቅ ሰዎች የማይገኙበት የእሱን ክብር ያልመጠነ ቦታ አርገው ምናምን በጣም በቃ አጋነው ማለት ነው። አንዳንድ ጊዜ የሆነን ነገር ሲደጋገም የሆነ ውሸትም ሲደጋገም እውነት ይመስላል ማለት ነው። አንዳንድ ጊዜ እንደዚህ የምታዩትን ነገር አለ አይደለ? በእጃችሁ በአይናችሁ የምታዩትን ነገር አሁን ይሄ ስፒከር ነው አይደለ? እያያችሁት ሁላችሁም ምንድን ነው ብላችሁ ስፒከር ነው ትሉኛላችሁ ሁላችሁም ማለት ነው። ግን አብዛኛው ሰው ቢስማማበት ይሄ ነገር ስፒከር አይደለም የሆነ የሚበላ ነገር ነው ብሎ አብዛኛው ሰው ቢስማማበት እንደዛ ነገር እያሉ ነው እንግዲህ። አረ ይሄ ስፒከር አይደለም ወይ ሌላ ነገር ነው ቲቪ ነው ሌላችሁ ብሎ የሆኑ ሰዎች የሆኑ ግሩፖች ቢስማሙስ? እናንተ እያያችሁት ነው። እንደዚህ አይነት ክርክር ነው እያየን ያለ ነው። ያልሆነ ነገርን ነው እያሉ ማለት ነው። እሱ ያስረዳል፣ አዶናይ ያስረዳል። ይሄ ማለት እኮ እንደዚህ ነው፣ ይሄ ማለት እንደዚህ ነው። ጥሩ ነገር ነው የሚሰብከው፣ መጥፎ ነገር የለበትም እዚህ ውስጥ ቃሉ እንደዚህ ነው ይላል። አይ አይደለም፣ ባለፈው አይተናል እንግዲህ በዲክሽነሪ ራሱ በማስረጃ እሱ አልበቃም ብሏቸው ማለት ነው። ሰግጥ ብሎ መጥፎ ቃል እንደሌለው ማለት ነው። ምን ማለት እንደሆነ ደድብ ብሎ ደግሞ ራሱ ጥሩ ቃል እንዳለው ግን ኮንቴክስት የሚባልም ነገር እንዳለ አስረድተናል። እሱ ደድቡ ሲል
ጭራሽ ደድቡ ትምህርት የሚባል ነገር መጥፎ ነው እያለ አልነበረም፣ እውነቱን ለመናገር ማለት ነው። እግረኛው ግን ሲጠይቀው አይታችሁ ከሆነ ትምህርት ጥሩ አይደለም ብሎ ሲናገር ነበር እያለ ነበር እግረኛው ማለት ነው። አላለም፣ አንድም ቦታ አያሳየንም አዶናይ ትምህርት አትማሩ፣ ትምህርት ጥሩ አይደለም ምናምን ብሎ የተናገረበት ትምህርት አይጠቅምም ያለበትን ፓርት ማለት ነው። አሁንም ቢሆን እኔ ግን ልንገራችሁ፣ ትምህርት መቼ ነው የሚጠቅማችሁ? የተማራችሁ ትምህርት መቼ ነው የሚጠቅማችሁ? እውነቱን ለመናገር ራሳችሁን ለመቀየር የራሳችሁን የቤተሰባችሁን ህይወት ለመቀየርና ገንዘብ አግኝታችሁ ህይወታችሁን ለማሻሻል ትምህርት በዚህ ሰዓት ከረንትሊ ባለው ሁኔታ የድሃ ልጅ ሆናችሁ በቂ ነው ብዬ እኔ አላስብም። አብሶ ኢትዮጵያ ውስጥ ለሚኖር ሰው ማለት ነው። ከሀገር ውጭ ላለ ሰው ኦኬ ሊጠቀም ይችላል። ከሀገር ውጭ ሄዳችሁ ተምራችሁ ምን ያህል እንደሚከፈላችሁ የምናውቀው ጉዳይ ነው። በጣም ህይወታችሁ የሚቀይር ገንዘብ ልታገኙ ትችላላችሁ። ኢትዮጵያ ውስጥ ግን በትምህርት ብቻ ያልፍልኛል ብለው ማሰብ ዘበት ነው። ይሄ ሁላችንም እኮ እንደዚሁ በሰርክላችን የምናወራው ነገር ነው። ለምን ሚዲያ ላይ ወጥቶ ሲወራ ለምንድን ነው የሆነ እንትን የማይሆነው? ለምንድን ነው እንደ መጥፎ ነገር የሚታየው ማለት ነው? የትምህርት ሚኒስቴር የሆኑት ብርሃኑ ነጋ እኮ ይህንን ነገር አስረግጠው ተናግረዋል። ጥሩ ህይወት ለመኖር የዩኒቨርሲቲ ዲግሪ ያስፈልግሃል ያለ የለም። ዩኒቨርሲቲ ዲግሪ በተለይ ከዲግሪ ማልፈ ወደ ማስተርስ ወደ ምናምን የምትሄድ ከሆነ አንተ አካዳሚክ ፍላጎት ስላለ የአካዳሚክ ፊልድ ኢንትረስት ስለሚያደርግ ሪሰርች ስለምትፈልግ ማስተማር ስለምትወድ ነው እንጂ አብዛኛው የዓለም ህዝብ ዲግሪ ሆልደር አይደለም። ኢቭን ትላልቅ የምትላቸው ሀገር ባለ ዲግሪ አይደለም። ምን ጀርመን 20% አይሞላም ዲግሪ የሚኖር። አይ እንደው እኛው ላይ ማድረግ ያለበት ልመጣለሁ። ሶ እኛ ምንድነው ያደረግነው? መደረግ ያለበት እና አሁን ያለበት ለአገር የሚያስፈልጉ ጥሩ ኑሮ ሊያኖሩ የሚችሉ ብዙ ክህሎቶች አሉ። ሰው ሁሉ አካዳሚሻን አይሆን። አንዳንዱ ጎበዝ አናጢ ሊሆን ይችላል፣ ጎበዝ ግንበኛ ሊሆን ይችላል፣ ጎበዝ የቤት ሰራተኛ መሐንዲስ ሊሆን ይችላል። ቤዚክ የሆነ የቲቤት ትምህርት ተምሮ ብዙ ሀገሮች አብዛኛው ተማሪው 12ኛ ክፍል ሲጨርስ እነኚህ ፊልዶች ጋር ነው። ኖት ዩኒቨርሲቲ አይደለም የአብዛኛው የተማሪ መሄጃ። አንድ ሰው ትምህርት የሚማረው ህይወቱን ለማሻሻልና የሆነ ሀብታም ለመሆን ገንዘብ ለማግኘት ከሆነ አይሰራም። እንደዛ ብለው እኮ ተናግረዋል ከራሳቸው አንደበት ማለት ነው። እኔ እንደማምነው ከሆነ ሁሉም ሰው ትምህርት ያስፈልገዋል ብዬ ነው ማምነው። ሁሉም ሰው መማር አለበት ብዬ ነው ማምነው። የሚማረው ህይወቱን ለመቀየር ግን አይደለም፣ ማቹሪቲ ሌቭሉን ለማሳደግ ማለት ነው። በቃ አለቀ። በትምህርት ብቻ የምታገኙት የሆነ ማቹሪቲ አለ፣ በቃ የሆነ የምታገኙት ብስለቱላ አለ። የተማረ ሰው ስትሆኑ የሆነ ካልተማረ ሰው የተሻለ አመለካከት ይኖራቸዋል። የሆነ በቃ ልክና ልክ ያልሆነን ነገር መለየት ትችላላችሁ ብዬ አስባለሁ ስትማሩ ማለት ነው። የሆነ ከዛ በኋላ እኮ ስለ እውቀት ደግሞ ካወራን ምንም ነገር ልስራ ብትሉ ያለ እውቀት አይሰራም፣ ያለ ልምድ አይሰራም። በትምህርት ነው የምታገኙት እነሱን ሁላ ነገሮች ማለት ነው። ገብቷችኋል አይደለ? ዩቲዩብ ቲክቶክም ልስራ ብትሉ እኮ ሳትማሩ አይሆንም። ስለ ዩቲዩብ ሳታውቁ ቲዩቶሪያል ሳታዩ መታችሁ ዩቲዩብ ላይ ራሱ ቲዩቶሪያል አይታችሁ ተምራችሁ እኮ ነው የምትሰሩት አይደል? ሰው የሚፈልገውን ነገር ይማር ነው በቃ አለቀ። ገብቷችኋል አይደለ? ግን አካዳሚካል ትምህርቱ ግን ለእንትን አይጠቅመንም። ህይወታችን ላይ ራሱ ለምን ተገብረው ነገር ያን ያህል የሚጠቅመን ነገር የለም። ማቹሪቲ ሌቭላችንን ያሳድግልናል፣ ብስለታችንን ይጨምርልናል ብዬ ነው የማስበው። በትምህርት የምናገኘው ብስለት ነው በቃ አለቀ። የተሻለ እንድናስብ ይረዳናል። በቃ እሱን ብቻ ነው የምናገኘው አሁን ላይ ማለት ነው። አዎ የሆነ ጊዜ ላይ እኮ የተማሩ ሰዎች በጣም የሚፈልጉበት ጊዜ ላይ ነበር አይደል እንዴ? በደርግ ጊዜ ሊሆን ይችላል ምናምን ብቻ አላቅም። እኔ እናትና አባቶቻችን ሲናገሩ እንደምንሰማው ከሆነ በቃ የተማረ ሰው ተመረቀ ስራ አያጣም በቃ የዛ ሰዓት ላይ ማለት ነው። እና ሁሉም ቤተሰብ ልጃቸው እንዲማር ነው የሚፈልጉት። ለምንድን በቃ ተመርቆ ከዛ በኋላ ወዲያው ስራ ይይዛል፣ ደሞዝ አለው። በደሞዙ ሙሉ ቤተሰቡን ማስተዳደር ይችላል። ቆንጆ ደሞዝ ይከፈለዋል የተማረ ሰው። ለምን? የተማረ ሰው ጥቂት ሰው ነበረ ማለት ነው። ገብታችኋል? የሆነ ዲማንድ እና ሰፕላይ የሚባል ነገር አለ፣ አለመመጣጠን አለ አሁንም ቢሆን ማለት ነው። ገብቷችኋል? የሆነ አቅርቦትና ፍላጎት አለመመጣጠን ነገር አለ በቃ አሁን ላይ። ድሮ ላይ የተማረ ሰው ብዙ ሰው አልነበረም። ገብቷችኋል? እና በጣም የተማሩ ሰዎች ጥሩ ደሞዝ ይከፈላቸው ነበር። ብዙም ደግሞ የተማረ ሰው ስላልነበረ አድቫንቴጅ ነበረው የተማሩ ሰዎች ማለት ናቸው። አሁን በየአመቱ በጣም በብዙ ሺዎች የሚቆጠሩ ሰዎች ይመረቃሉ በዲግሪ ከሁሉም ዩኒቨርሲቲዎች ማለት ነውና እነሱን ሁሉ እንግዲህ የሚቀጥር ድርጅት ካምፓኒ የለም። አብዛኛው ሰው ወዴት እየሄደ ነው? የግሉን ስራ ወደ መጀመር አብዛኛው ሰው ማለት ነው። በቃ አለቀ። የግል ስራ እንስራ ምናምን ወደሚል ነገር። ለምን? ተቀጥሮ መስራትን ኦልሬዲ አማራጭ እያደረገ እያየው አይደለም በዚህ ሰዓት ላይ ማለት ነው። ስራም ላገኝም ቢል ራሱ ማግኘት በጣም ከባድ ነው። በተማረበት ፊልድ ማግኘት ተወዳድሮ ማግኘት ራሱ ማለት ነውና ሀስል ስለሆነ ምን እየሆነ ነው የሚመጣው? ወደፊት ደግሞ እኮ ይገለበጣል። አብዛኛው ሰው ቢዝነስ ኦነር ሲሆን ብዙ ሰራተኛ ይፈልጋል፣ ብዙ ሰው መቅጠር ይፈልጋል። ብዙ የተማረ ኃይል ደግሞ ወደፊት ደግሞ ይፈልግና እንደዚሁ ደግሞ ተመልሶ ይመጣና የተማረ የሰው ኃይል ደግሞ የሚከበርበት ድጋሚ ፍላጎቱ የሚጨምርበት ጊዜ ደግሞ ተመልሶ ይመጣል የሚል ነገር ነው ያለኝ። እና እንደዚህም ብናስበው ጥሩ ነው አንዳንዴ ማለት ነው። ፋክቱን መሸሽ የለብንም። የሆነ በቃ እውነታውን እውነት ነው ብለን
ማመን አለብን ብዬ አስባለሁ። ከእውነቱ ሸሽተን ወዴትም አናመልጥም ማለት ነው። ገብቷችኋል አይደል? ሲወራ ነው አንድ ነገር ደግሞ በቃ ወደ መፍትሄ ራሱ የሚካሄደው። እየተገበር ነው አንድ ነገር ሲወራ እየደነገጥን አይሆንም። በቃ አለቀ። እውነታውን የሚያወራን ሰው ማክበር አለብን። እውነት እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንደዚሁ በወቅታዊና ትሬንዲንግ በሆኑ ቪዲዮዎች የምንገናኝ ይሆናል። እስከዛው ድረስ ቸር ቆዩልኝ። ባባይ